ውድና የተከበራችሁ የሼፍ ማሚ ላይ ዩቲዩብ ቻናል ተከታታዮች ዛሬ ደግሞ በሌላ ርዕስ ተመልሻለሁ። ምን ይላል? ቀለል ያለ ሬስቶራንት እንዴት መክፈት ይቻላል የሚል ነው። ይህን ሀሳብ ይዤ የመጣሁበት ምክንያት ብዙ ሰዎች በተለይ አረብ ሀገር ያላችሁ እህት ወንድሞችን እንዲሁም ደግሞ በሀገራችሁ ሆናችሁ የተወሰነ ብር ይዛችሁ ስራ መክፈት ትፈልጋላችሁ፣ ግን ደግሞ የያዛችሁት ካፒታል አጠቃላይ አትበቃንም ብላችሁ ለምታስቡ ሁሉ ይጠቅማችኋል በሚል እንድትከታተሉ ይጋበዝኳችሁ። ወደ ዋና ፖይንቴ ስገባ በመጀመሪያ ቀለል ያለ ምግብ ቤት ለመጀመር ጽንሰ ሀሳብ ማውጣት፣ ሀሳብን ለራሱ ግልጽ ማድረግ፣ በኮንፊደንስ መጽናት፣ የንግድ እቅድ ማውጣት፣ ለምግብ ቤት ጅማሮዎች ትክክለኛውን መሰረት ለመገንባት አጠቃላይ ስለ ምግብ ቤት እውቀት ማግኘት ያስፈልጋል። አሁን የምነግራችሁ ለመጀመር 5 ዋና ወይም ደግሞ ማድረግ ያለብን ነገሮችን ነው። ላስታውሳችሁ የምወደው ቻናሌን ከወደዳችሁት፣ ይህን ትምህርት ከወደዳችሁት፣ ሌሎች ነገሮችን ስሰራ ቶሎ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። አሁን ወደ ዋና ፖይንቴ ስገባ አሁን የምነግራችሁ ለመጀመር 5 ዋና መፍትሄዎችን ወይም ደግሞ ማድረግ ያለብን ነገሮችን ነው። አንደኛ፣ ጽንሰ ሀሳብ መግለጽ፣ ማውጣት፣ ማቀድ፣ መረዳት። ለራሱ ምን መስራት እንዳለብን፣ ምን ማድረግ እንዳለብን፣ ምን ማስቀደም እንዳለብን መገንዘብ፣ ለራስ ግልጽ ማድረግ። ምን አይነት ከከስተመር ጋር አብሮ የሚሄድን ምግብ መምረጥ፣ እንዲሁም አቅም ምክንያቱም ኮስቱ ሀይ የሆነ ምግብ አዘጋጅታችሁ የከፈታችሁበት ቦታ የማይመጥን ከሆነ አደጋ ነውና። ሁለተኛ፣ የንግድ እቅድ ማውጣት። ለምሳሌ የጅማሮ ወጪዎችን፣ የዕለት ተዕለት የስራ ማስኬጃ ወጪዎችን እና የሚመጡት ከስተምሮችን መገመት። ምክንያቱም ገበያ የሚበዛበትን ቀንና የሚቀንስበትን ቀናቶች መገመት ወይም ማወቅ፣ ዌስቴጆች እንዳይበዙ ማለት ነው። ምክንያቱም ገበያ በሚቀንስበት ሰዓት እናንተ በርከት አድርጋችሁ ሰራችሁ ማለት ዌስቴጅ ይሆናል፣ ትርፍ ይሆናል፣ ይበላሻል ማለት ነው፣ ወደ ኪሳራ ያመዝናል። ሶስተኛ፣ የህግ ፈቃዶች፣ የንግድ ስምን ማስመዝገብ፣ የአካባቢ ጤና፣ የምግብ አገልግሎት እና የስራ ፈቃዶችን ማግኘት፣ በኋላ በፍሪደም በኮንፊደንስ እና ህጉን የጠበቀ ስራ ለመስራት ማለት ነው። ቦታ እና ዝግጁነት፣ አራተኛና የመጨረሻው ቦታና ዝግጁነት። ቦታና ዝግጁነት ማለት ትንሽ ስታፎችን ወይም ሰራተኞችን መቅጠር፣ የምግብ አሰራር እውቀት መኖር አለበት። ምክንያቱም ሙሉ በሙሉ ለሰራተኞች አለመተው። እነዚህን ህጎች ከጠበቅናቸው ወይም ደግሞ ከተገበርናቸው ትርፋማ ያደርጉናል ማለት ነው። እና ውድ ተመልካቾቼ እንዲሁም ይህን ቻናል የምትከታተሉ በሙሉ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳዘነጉ። እወዳችኋለሁ። ዋላሁ